አፈቅርሻለሁ ያልካት መቼ ነው? ሴቶች ሁሉ ጊዜ መወደድን በባላቸው መስማት ይፈልጋሉ። መደነቅ፣ መወደስ፣ መመስገን በጆሮአቸው መስማት ይፈልጋሉ። እና ወንዶች ደግሞ ይሄንን የማድረግ እጥረት አለብን ይመስለኛል። አላውቅ አይደለ? ቅዱስ ዮሐንስ አፈወርቅም ይሄን ይላል። ሚስት ካንተ የምትፈልገው እኮ ይሄንን ነው፣ ወድሻለሁ እንድትላት እኮ ነው። ይሄንን አሁን ብዙዎቻችን እንድንረዳ የሚያስፈልገን ነገር። ያንን ከተረዳን የምንኖርለት ህይወት ስለሆነ እሱን መለማመድ መቻል አለብን ማለት ነው። ቅሬታውን አይደለ? ይሄንን መስማት ከፈለጉ አይደለ? ያማረ ቃል የማር ወለላ ነው ይሌለ ያማረ ቃል በመናገር የሚስትን አቅም ማሳደግን አይደለ? በትክክል አንድ ጊዜ ነግሬያታለሁ ምን ሺህ ጊዜ ስነግራት እኖራለሁ የሚለው አያስኬድም ማለት ነው አይደለ? አይደለ? አፈቅርሻለሁ ያልካት መቼ ነው ማለት እኮ ነው አይደል? አንዳንዶች እንደዚህ ይሉናል እኮ ከመጋባታችን በፊት 9 ጊዜ ነበር የሚደውለው። አሁን አንድ የሚፈለግ ነገር አለ። እሱን ወንዶች ያንን ለማድረግ መቀጠል እና መልመድ መቻል አለብን፣ ጨክነን ማለት ነው። ምክንያቱም ከባድ አይደለም ያኛው ጸባዩ ስላልሆነ ወይም ያኛው ይሄንን በማድረግ መጠመድ ብዙ ስራ ሊኖርባት ያንን ትኩረት ሰጥቶ መልመድ መቻል አለበት። ያ የጮኝነት ጊዜ በትዳር ጊዜ የሚሆን ሚስት ደግሞ ሳትታክት መንገር ጥሩ ነው የሚሆነው አይደል? ማስታወስ ይደክመናል ያልሽው ነገር እሱ ነው አሁን ወደ እንትን ሊያመጣ የሚችለውና ሁሉ ጊዜ በቅንነት ማስታወስ ምናልባት አላደርገ ቢል እንኳን አይደል? ሚስት ይሄንን በማድረግ ማለማመድ አይደል? ፍቅር ይሉኝታ ያስይዛል እኮ አይደል? ማስታወስ በስራ ደክሞ ሊሆን ይችላል አይደል? በሐሳቦች ተይዞ ሊሆን ይችላል አይደል? እና በጣም ጥቂቶችና በጣም ጠንቃቆች ሆነው ምንድነው የሚያስፈልገው? በቃ ስንኖር በተቻለ መጠን እኔ አሁን የምናገረውን እየኖርኩበት ሁሉ ነው ማለት አይደለም። አሁን በተቻለ መጠን ግን የምንኖረውን ህይወት ትኩረት ሰጥተን አይደል? ምንድነው የምትፈልገው? ምንድነው የሚፈልገው? ስለዚህ ያንን ደግሞ ማቅረብ መቻል አለብን። አንዱ ምሳሌ ለመስጠት ነው ይሄንን ያልኩት። ሌሎች ግን ጸባይን የሚቀይሩ አይደለ? ለምሳሌ በወሊድ ጊዜ ቅድም ያነሳሽው አለ። በመንፈሳዊ ጥቂት ዝለቶች የሚያመጡበት ጊዜ አለ። ዝለት ቅድም እንዳልሽው ደግሞ እነዚህ ተፈጥሯዊ የሆኑ ለውጦች ደግሞ መነጫነጭ፣ አንዳንድ ጊዜ መጥላትንም ሁሉ አለማየትን ሁሉ ሊሆን ራቅልኝ ማለት ነው አይደል? እንዲህ አይነት ነገሮች ሊኖሩ ይችላሉ። ብቻ የትኛውንም ነገር በተቻለ መጠን